ሰላም የእግዚአብሔር ቤተሰቦች እንዴት አላችሁ? ጤና ይስጥልኝ ብያለሁ። ዛሬ የምናየው ትምህርት በትዳር ውስጥ ስላለው መከባበርና ስለ ሥጋ ስልጣን መጽሐፍ ቅዱስ ምን ይላል ከመምህር ኢዮብ ትምህርት ይዤላችሁ ቀርቤያለሁ። ወደ ቪዲዮ። ስታገቡ ወይም ቤተሰብ ስትመሰርቱ ይላል ገንዘብን አትሹ፣ የወላጆችን ባለጠግነት አትመልከቱ፣ የትውልድ ቀየውንም ባለጠግነት አትዩ፣ እነዚህ ሁሉ ነገሮች ዋና አይደሉምና ከትዳር አጋራችሁ ይልቅስ ማየት ያለባችሁ ንጽሐ ነፍስን፣ ፈሪሃ እግዚአብሔርን፣ ልባምነትን፣ ደግነትን ነው እንጂ። ቤተሰብ ስትመሰርት ምን አይተህ መሰረት? አሁንስ ማግባት ስታስብ ምን እያሰብክ ትመሰርታለህ? ቁም ነገሩ እሱ ነው። ለጽድቅ ይሆነኛል ወይ? መንግሥተ ሰማያት ታገባኛለች ወይ? እግዚአብሔርን ይፈራል ወይ? ቅዱስ ቁርባን ይወዳል ወይ? የነፍስ ንጽሕናን ገንዘብ ለማድረግ ይጋደላል ወይ? ወደ ሰማያት ይወስደኛል ወይ? ልባምነትና ደግነት አለ ወይ? እግዚአብሔር አለ ወይ? ትልቁ ጥያቄ ንጽሐ ነፍስን፣ ፈሪሃ እግዚአብሔርን፣ አስተዋይነትን አገኛለሁ ወይ ነው። ሌላውማ ያልፋል። ገንዘብን ማዕከል አድርገህ ከገባ ይመጣል፣ ይሄዳል፣ ይተረፋል፣ ይከስራል፣ ይሞላል፣ ይጎላል። ቋሚና ዋና ነገር አይደለም። ውበት፣ ደምግባት፣ የቀየውን ታላቅነት፣ የወላጆቿን በር መዝጊያነት አይተህ ከሆነ ውበት ይረግፋል፣ ማደያት ያወጣል፣ ሰውነት ይለወጣል፣ አካል ይገረጅፋል፣ ማንነት ይጠወልጋል። ኋላ ስታጣው ልታኮርፍ ነው። ያኔ ጀርባ ልትሰጣት ነው። ያኔ ምን ልትሆን ነው? አየህ፣ ገንዘብ፣ ውበት፣ ደምግባት፣ የሰውነት ተክለ ቁመና ምክንያት አድርገህ ብቻ ከገባ እሱ ሲጠፋ ትጠፋለህ። እሱ ሲጠወልግ ፍቅርህም ይጠወልጋል። እሱ ሲቀየር ያንተ ማንነትም ይቀየራል። ለዚህ እኮ ነው መሰረቱ ላይ ችግር ስላለብን አንዳንዶች የሳሎንና የጓዳ ሚስት አላቸው። አንዳንዶች የለቅሶ ቤትና የሰርግ ቤት ሚስት አላቸው። እሺ የእግዚአብሔር ቤተሰቦች፣ ሚስት በገዛ ሥጋዋ ስልጣን የላትም፣ ስልጣን ከባሏ እንጂ። እንዲሁም ደግሞ ባል በገዛ ሥጋው ላይ ስልጣን የለውም፣ ስልጣን ለሚስት ነው እንጂ። ስለዚህ አዲስ ኪዳን ላይ አንደኛ ቆሮንቶስ ምዕራፍ 7 ቁጥር 4 ይገኛል ማለት ነው። ቀጥታ ወደ ቪዲዮ እንሄዳለን። እንዳበረታ አጋዥ ይሆነኛል ወይ? ወደ መንግሥተ ሰማያት ይዞኝ ይገባል ወይ? የነፍስ ንጽሕና አለው ወይ? ሌላውስ ዋና ነገር አይደለም። ለምን? ገንዘብን አትሹ። ለምን? ወዳጄ ገንዘብ ይመጣል ይሄዳል፣ እውነት ሐሰት። ይተረፋል ይከሰራል፣ እውነት ሐሰት። ይገኛል ይታጣል፣ እውነት ሐሰት። አየህ፣ ገንዘብን ማዕከል ያደረክ እንደሆነ ስትከስር ልትሄድ ነው። ሲያጣ ልትተይው ነው። የገንዘብ ኪሱ ሲሞላ ልትስቂ ነው። ኪሱ ሲሳሳ ልታሳቅቂው ነው። ስለዚህ ወጣቶች ሆይ የነፍስ ባለጠግነቱን እግዚአብሔር ባለጸጋው አለው ወይ ነው እንጂ ዋና ነገር ያስፈልጋል። ዋና ነገር ግን አይደለም።
እሺ የእግዚአብሔር ቤተሰቦች በትዳር ውስጥ ሁለት መሆን የለም አንድ መሆን እንጂ በማቴዎስ 19:6 ላይ እግዚአብሔር ያጣመረው ሰው ማንም አይለየውም እንደሚል በትዳር ውስጥ እግዚአብሔር በቃ ሲታከልበት መሰረቱ የጸና ነውና፣ ስለዚህ ሁላችንም በትዳራችን ይሁን በሕይወታችን ላይ የጸና እንድንሆን እግዚአብሔር አምላካችን ይርዳን። ይሄ ቻናል ይሄ መልእክት ይሄ ትምህርት ለሁሉም ሰው እንዲደርስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለሁሉም ሰው ጋር እንዲደርስ አድርጉ። እግዚአብሔር ሰላም ሁላችን ጋር ይሁን። አሜን።